ሰላም ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንድ ነገር ልናገር ፈልጌ ለምንድን ነው ልናገር የፈለግኩት? የሆነ ነገር የምናገረው ወደዚህ የሚመጣው የሆነ ነገር ወደ ውስጤ መጥቶ ውስጤ ቆየት ካለ ሜቢ ለአንድ ሰው መልእክት ይሆናል ብዬ ነው። እና ስለምንድን ነው መናገር የፈለኩት መሰላችሁ? ስለ ጊዜ ነው መናገር የፈለኩት። እና ጊዜያችን እንዴት ነው የምንጠቀመው? እስቲ ጊዜያችሁ እንዴት ነው የምትጠቀሙት? እንዴት ነው የምታዩት? እንዴት ነው እየተጠቀማችሁ ያላችሁት? እንዴት ተጠቅማችሁ ነው ዛሬ የደረሳችሁት? እና አንድ የተቀነጨበች ቪዲዮ ሰማሁኝ። ፎር ሰም ሪዝን እያሰብኩ ነበረ እኔ ራሴ ሁል ጊዜ ስለ ጊዜ ሲነገር፣ ስለሆነ ነገር ሲነገር በጣም ውስጤ ያስባል እና የተለያዩ ነገሮችን እሰማለሁ እና ውስጤ ይቀራል ብዙ ጊዜ። ከዚህ ሁሉ ግን አንዱን ልናገር ፈለኩኝ። አንድ ጊዜ የሆነ መልእክት ያዳምጥኩኝ የሆነ ሰው የሆነ ልጅ ያስባል አሉ። ስለ ጌታ ያስባል። ጌታን እናፍቀዋል። መቼ ነው ማይ ጌታ ሆይ ጌታ ሆይ ይላል። ይናፍቀዋል ሁሉ ጊዜ። በቃ መቼ ነው ክብርህን የማየው? መቼ ነው ማየ? መቼ ነው በእኔ የምትገለጠው? መቼ ነው ስትሰራ ማይ እያለ ይናፍቀዋል። ዝም ብሎ ክብሩን ይናፍቃል። የእግዚአብሔርን ደስ አይልም? የእግዚአብሔርን ክብር ይናፍቃል ሁል ጊዜ ማለት ነው። እና ጌታን ይናፍቃል፣ ክብሩን ይናፍቃል። እዛ አንድ ቀን ተኝቶ ይሄ ልጅ ውሃ ጠማውና ተነስቶ ሄዶ ከፍሪጅ ውስጥ ውሃ አውጥቶ ግጥም አድርጎ ጠጣና ምን ሆነ? ጥሙ ቆረጠለትና ረካ ማለት ነው። እና ኢሚዲየትሊ ድምፅ መጣ ወደ ናል። ኢሚዲየትሊ ውሃውን ጠጥቶ ደስ ይላል አይደል? ውሃ ጠምቷችሁ ስትጠጡ እርክት ስትሉ። ከዛ ድምፅ ወደሱ መጣና ድምፅ መጣ ወደ እኔ አለ። እዛ ልጄ ሆይ አለ፣ ውሃ ጠማህ አይደል? አዎ። ምንድን ነው ያደረግከው? ሄደህ ወስደህ ጠጣ። ከዚያስ ጥምህን ረካ። እንደዛው ጌታ ስትናፍቀኝ እርምጃ መውሰድ አለብህ። ታዲያ ስንቶቻችንን እንዲሁ ቁጭ ብለን ምንም ሳናደርግ የጌታን ክብር የምንጠማ፣ ጌታ እንዲሰራብን ምንፈልግ ስንቶቻችንን? ጌታን የምናፍቅ መጽሐፍ ቅዱስ ላይ የተጻፈልንን የተሰራባቸውን ሰዎች የምንቀናባቸው፣ እነሱ ምን ሆነው ነው? ምን አድርገው ነው? በምን ውስጥ አልፈው ነው? እና ጊዜያችንን በአግባብ ብንጠቀም፣ አንድ የምናፍቀውን ጌታ የሚያዘንን ብናደርግ፣ ሁለት የምንሰማውን የእግዚአብሔርን ቃል የሚመጣልንን መልእክት መልስ መስጠት፣
ሳሙኤል ሲጠራ ብድግ እያለ ብላቴናው ማለት ነው። ብላቴና ሆኖ የእግዚአብሔር ድምፅ እንደሆነ እንኳን በማያውቅበት ዘመን ሳሙኤል ሲባል እነሆ ጠራኸኝ እያለ ኤሊን ይጠይቀዋል። ሳሙኤል እነሆኝ ጠራኸኝ። አልጠራሁም ልጄ፣ ሂድና ተኛ። ሳሙኤል እነሆ ጠራኸኝ። ኤሊን አልጠራሁም ልጄ ተኛ። እስከ መጨረሻው ኤሊ ካህን ስለሆነ እግዚአብሔርን አገልግሎ ስለሚያውቅ እግዚአብሔር ጥሪ እንደሆነ ገብቶት ካሁን በኋላ ስትጠራ ባሪያህ ይሰማሃል፣ ተናገር በላል። እግዚአብሔር የሚጠራንን አጠራር እግዚአብሔር በሚፈልገው መንገድ መልስ እንድንሰጥ እግዚአብሔር ይፈልጋል። ኤሊ ባይነግረው ኖሮ እነሆ የጠራኝ ብቻ እያለ ይመላለስ ነበር። ከዚያ ሂድ፣ ዝም ብለህ ተኛ፣ ወደዛ ሂድ፣ እኔ አልጠራውም ብለው እግዚአብሔር ተመልሶን ብጠራው ለእግዚአብሔር ምን ማለት እንዳለበት አያውቅም። ሳሙኤል ልጅ ስለነበረ ኤሊ ግን ስለሚያውቅ ባሪያህ ይሰማል፣ ተናገር በል አለው። ከዚያም እግዚአብሔር መጥቶ እንደገና ሳሙኤል ሳሙኤል ብሎ ጠርቶ ለሱ መንገር የፈለገውን ነገረው። እግዚአብሔር እሱን ማናገር ጀመረ። ስራውን መስራት ጀመረ። ሳሙኤል ግን ብላቴና ነው። ማን ይጠብቃል ሰውን? ከትንሽ ሰው፣ ካልተማረ ሰው፣ ከተናቀው ሰው የእግዚአብሔርን ክብር ማን ሊያይ ይፈልጋል? ማንስ ሊያይ ይጠብቃል? ማንም። እግዚአብሔር ግን ባህሪው ነውና ሰው ከማይጠብቀው ቦታ የማይጠበቅን ነገር መስራት ባህሪው የሆነ እግዚአብሔር ከሚናቁ፣ ከማይጠበቁ፣ ከተጣሉ ሰዎች ክብሩን ይገልጣል፣ ክብሩን ያሳያል። ማንነቱን፣ ሁሉን ቻይነቱን ያሳያል። ዳዊትም ሲቀባ ያልተጠበቀ ነበረ። ያልተጠበቀ ነበረ። እንኳን በሌላ በሩቅ ሰዎች በራሱ በአባቱ በራሱ በወንድሞቹ ያልተጠበቀ ነበረ። በራሱ በቀባው ሳሙኤል አልታየም፣ አልተጠበቀም። ይሄ ነው በቃ ብሎ ነበር አይደል? የእሴይ ልጆች ተደርድረው ይሄ ይሆናል የሚያማምሩ፣ ቁመታቸው የሚያማምሩ፣ መልካቸው የሚያማምር፣ ለቅመ አዳም የደረሱ ያደጉ፣ በቃ የጎረመሱ፣ የፈረጠሙ ይችላሉ ብሎ ሊቀባ ይለው ነበር እግዚአብሔር። ነው ከዚያስ የቀረ ሌላ ልጅ አለ አለው። አንድ በረኝነት ያለ ትንሽ ብላቴና አለ። እንዲያው በሆዱ ውስጥ እሰይ እንዲያው እሱ
እግዚአብሔር እሱን አስቦ ይቀባዋል ሳይል አይቀርም፣ አልተጻፈም። እሱ እግዚአብሔር አስቦ እንደው እሱን ይቀባዋል። አንድ እዛ በረኝነት ብላቴና ትንሽ ልጅ አለ ያለ፣ በሉ ፈጥናችሁ አምጡልኝ፣ ፈጥናችሁ አምጡት አለና ወንድሞቹ በተደረደሩበት በምንጉት በተደረደሩበት ራሱን በዘይት ቀባው። ነቢዩ ሳሙኤል ብላቴናውን ዳዊትን በነዛ በታላላቆቹ ወንድሞች ከምንም በማይቆጥሩት ወንድሞች ፊት አንተን ነው እግዚአብሔር የመረጠው ብሎ ነቢዩ ቀባው። ሃሌሉያ! ዘይቱን አፈሰሰበትና ቀባው። ምን ይባላል? እግዚአብሔር ምን ታደርጋለህ? እሱ አሁን ለአንተ ምን ያደርግልሃል የምለው ሰው ማን ነው? ማን ነው እስቲ? እግዚአብሔር የሚሰራው በእኛ አቅም ሳይሆን፣ በእኛ ቁመት ሳይሆን፣ በእኛ ችሎታ፣ በእኛ እውቀት ሳይሆን በራሱ ማንነት፣ በራሱ ሁሉን ቻይነት፣ በራሱ አደራረግ ኤልሻዳይነት ነው የሚሰራው። አሜን። በራሱ ስለዛ ሰው ከማይጠብቀው ሰዎች ክብሩን ገልጦ ክብሩን ይወስዳል። በክብሩ ስለማይደራደር በነዛ ሰዎች ከሚጠብቁ ሰዎች ቢሰራ ዋው! ድሮም ጠብቄ ነበረ ይላል ሰው። ድሮም አስቤ ነበር እኮ ያ ሰው ጭንቅላቱ። ኦ ማይ ጋድ! አቤት ጉልበቱ፣ አቤት ምናምን አይልም ሰው። ለዛ ስል እግዚአብሔር በራሱ ጉልበት፣ በራሱ አቅም፣ በራሱ እውቀት ስለሚሰራ በተናናሾቹ እውቀት በሌላቸው በተናቁ ከማይጠበቁ ክብሩን ያሳያል እና እግዚአብሔር ይመስገን። አክቹሊ ልናገር የመጣሁት እኔ ስለ ጊዜ ነው፣ ስለ ሰዓት አጠቃቀም ነበርና እግዚአብሔር ሲጠራን ለእግዚአብሔር መመለስ አለብኝ። ምንድን ነው የሚጠይቀን እግዚአብሔር? እንደዛ ልጅ ከአልጋው ላይ ተነስቶ ወደ ታች ወርዶ ጫማ አድርጎ ልብሱን ለብሶ ፍሪጁን ከፍቶ ውሃውን መጠጣት፣ ውሃውን አውጥቶ ብርጭቆ ጨምሮ መጠጣት ትንሽዬ ነው። ስለተጠማ ላይክ ሄዶ ውሃውን ወስዶ መጠጣት ቅርብ ነው። እግዚአብሔርም እኛም በእኛ ሊሰራ ሲፈልግ የሚጠይቀን ነገር አለ፣ የሚጠይቀን ነገር አለ። ያንን እንድናደርግ እንድንመልስ፣ እነሆ ተናገረኝ ባሪያ ይሰማል ተናገረኝ ለማለት በተለያየ መንገድ እግዚአብሔር ሲያናግረን ሲጠራን እንድንመልስ ማስተዋልን ይስጠን እግዚአብሔር። ጊዜ ይሄዳል ይሄዳል፣ በቃ ጊዜ። ሃሌሉያ። ጊዜ ይሄዳል እና
ርብቃ የይስሐቅ ሚስት የሆነችው የአብርሃም ሎሌ አብርሃም ለልጄ ሄደ ሚስት አምጣልኝ ብሎ ስልከው ተነስቶ ሲሄድ መጸለይ የሚገባውን ጸሎት ጸልዮ እንደ ስለት ነው እንደዚህ ብሎ እንደ ምልክት ይዞ ሄደ። ከዚያ ሄዶ አገኛት ርብቃን። ልጄ እየመጣ ነው፣ ይቅርታ ድምፁ ቢገባም ማለት ነው። እና ሲያገኛት ውሃ ጠጭኝ አላት። ሲትያባብ ኦኬ ውሃ ጠጭኝ አላት። ውሃ ጠጭኝ ብሏት እሺ አለችው። አንተም ጠጣ ግማሎችንም አጠጣለሁ ብላለችው። አቡዬ አባ ፑት ዳውን ዘ ቮሊዩም ፕሊዝ። አንተም ጠጣ ግመሎችንም አጠጣለሁ አለች። ኦኬ አንተም ጠጣ ግመሎችንም አጠጣለሁ አለችው። አቡዬ ክሎዝ ቴንክ ዩ። ከዛ ግመሎችንም አጠጣለሁ ብላ ግመሎች ምን ያህል ውሃ እንደሚጠጡ አይዶን ነው አላውቅም። እና እንደዛ ብላ አጠጣች ግመሎቹን፣ ለሱም ሰጠችው አብሮት ላሉትም አይ ቲንክ። ከዚያ ወደ ቤታቸው ወሰደችው። ከዚያስ እጅ መንሻ ሰጥቷት ምናምን ወደ ቤቱ ወሰደችው። ከዚያስ ከወሰደቻቸው በኋላ ጠየቀ ቤተሰቦቿን። እሱ በቃ የጠየቀውን ሁሉ ስላደረገች አንተም ጠጣ ግመሎችንም አጠጣለሁ የምትለው የጌታዬ ልጅ ሚስት የጌታዬ ሚስት ናት ብለዋል። እሱ እንዳለው ሆነለት፣ እግዚአብሔር ከፊቱ ስለቀደመ። ከዚያ እኔ ልሄድ የፈለግኩት ዘልዬ ሁሉ የሆነ ሁሉ አልፎ እዣት ልሄድ ስል እሷ ትጠየቅ ሲባል ተጠርታ ተጠየቀች። ከዚህ ሰው ጋር ትሄጃለሽ? አዎ እሄዳለሁ። አዎ እሄዳለሁ አለች። አዎ እሄዳለሁ ስትል ትንሽ ከኛ ጋር ትቀመጥ፣ ትንሽ ከኛ ጋር ትቀመጥ። ሳያደርጉ የቀሩ ነገሮች እንዳላቸው ነው እኔ የሚገባኝ። ጊዜ እንዳመለጣቸው ከሷ ጋራ ሊያደርጉ የሚፈልጉ ወይ ሊሰጧት የፈለጉ ፍቅር ወር ሊመክሯት የፈለጉ ምክር ወር ሊያስተምሯት የፈለጉ ነገር ይኖራል። 10 ቀን ከኛ ጋር ትቀመጥ አሉ። ትንሽ ጊዜ ፈለጉ። አይሆንም አለ። የአብርሃም ሎሌ ርብቃን ለይስሐቅ ሊወስዳት የመጣው አይሆንም፣ አታዘግዩኝ፣ አታዘግዩኝ፣
እግዚአብሔር ያላዘገየውን አታዘግዩኝ። ቀደም ብለን ማድረግ የሚገባንን እንድናደርግ እግዚአብሔር ይርዳን። የሆኑ ነገሮች መጥተው ሳያመልጡ ልጆቻችን እንዴት ነው የምናሳድገው? ልጆች አለኝ፣ ልጆች ያላችሁ 18 ዓመት ሲሞላት በቃኝ እሄዳለሁ ወይ 1 ወር ከኔ ጋር ቆይ ነው። 18 ዓመት ሞልቶኛል በቃኝ። ወይኔ 18 ዓመት ሳይሞላት ይህንን ባደረኩላት ኖሮ፣ እንደዛ በሆንኩ ኖሮ፣ እንደዛ አይነት ነገር ባስተማርኳት ኖሮ፣ እንደዛ አይነት ነገር በነገርኩት ኖሮ በቃ አቆመ ከኔ ጋር መኖር። እኔ ስራ ስል እግዚአብሔርን ቃል በአግባቡ ሳልመግበው፣ የእግዚአብሔርን ፍቅር በአግባቡ ሳልመግባት፣ የተረጋጋ ህይወት ኖሬ ጥሩ ሚስት እንድትሆን ጥሩ ባል እንዲሆን ሳላሳይ፣ በተግባር ሳላስተምር በቃ እንዳንል ድንገት ቀን እንዳይደርስብን ማድረግ የሚገባንን በአግባቡ እንድናደርግ እግዚአብሔር ማስተዋል ይስጠን። አሜን።